አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድ ቤተሰብ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። በጣም እየሳኩኝ ነው ዛሬ የመጣሁት የእውነት እና ቡኒ አለማፈራ ቡኒ ማለት ነው። ቡኒ እንግዲህ ዛሬ አለማፈሯ አይኗን በጨው አጥባ መጥታለች ማለት ነው። ቡኒ ማነች ልትሉ ትችላላችሁ። ቡኒ ማለት እንግዲህ ከዛሬ ስንት ቀን በፊት ሱመያ ከአዩ ጋር አግታቸው በልብሷ ላይ ሽንቷን የለቀቀችው ቡኒ ናት ማለት ነው። እንግዲህ ቡኒ ዛሬ ያስተላለፈችው መልእክት ምን አለች? እኔ ብቻ አይደለውም ሽንቴን የሸናሁት፣ አዩም ሸንታለች። ሱመያ አዩ ጣውንቷ ስለሆነች በሚዲያ ላይ ሽንቷን መሽናቷን ላለማጋለጥ ስትል የሷን ደብቃላታለች። ስለዚህ እኔ ደግሞ ማጋለጥ አለብኝ። ለምን ቡኒ ብቻ ሸናች ይባላል? ስለዚህ አዩም ሸንታለች። ከፈታቻት በኋላ አዩም ሽንቷን ሸንታለች ብላለች። እንግዲህ ቡኒ ከመጀመሪያውም ወንበሩ ላይ ከመታሰሬ በፊት ወንበሩ ውሃ ነበረበት እና የሸናው የመሰላችሁ ስህተት ነው፣ እኔ አልሸናውም ብላለች ማለት ነው። ስለዚህ ለምን እኔ ብቻ ሽንታ መባላለሁኝ? የአዩ ሚዲያ ላይ ስላልወጣ ነው ወይ? የኔ ለምን ሚዲያ ላይ ሊወጣ ቻለ ብላ ክርክር ጥያቄ አቅርባለች ማለት ነው። እንግዲህ አዩ በነገራችን ላይ አዩ ሸንታም ቢሆንም የለበሰችው ቀሚስ ጥቁር ስለሆነ ብዙም ላያስታውቅ ይችላል ማለት ነው። የቡኒ እንግዲህ ለእርጥበት መኖሩን ለማሳየት በጣም ቅርብ ነው የልብሱ ከለር ማለት ነው። ጥቁር ልብስ ብዙም እርጥበት ነገር ላያሳይ ስለሚችል የቡኒ ደምቆ ታይቷል ማለት ነው። እንግዲህ ቡኒ እኔ ለምን እጋለጣለሁኝ አዩ ለምን አልተጋለጠችም በሚለው መልስ ይዛ መታለች ማለት ነው። እንዲሁም እየፎከረች ነው እያለች ነው። ይሄ ነው የኔን ሽንት ነው አስነስተሽኝ እንዲታይ ያደረግሽብኝ አይደለ? ግን የአዩ ለምን እንዳላሳየሽ ነው የገረመኝ። ውድ ተመልካቾቼ እኔ ነኝ አጠገባ የነበርኩት። እንግዲህ ከዛ በኋላ አዩ አሁን እንደገና አሁን ጢባሩ ነፍሳ እንደዚህ ቁጭ ብላ ቡኒ ነች ያዋረደችን፣ ቡኒ ነች ያዋረደችን እንዳለችው አይደለም። አዩ ሱመያ ፈታ ከሄደች በኋላ ሲጀመር ስትነሳ ሽንት ነበረባት ከተናገርኩኝ ማለት ነው። አሁን እሷ የኔን ነገር ስላወራሽ ብቻ ነው እዚህ ጋር ይሄንን እውነት እንድናገር የተገፋፋሁት ማለት ነው። ይሄንን እውነት እንድናገር